አንተው እያስተካከልክ ያዘኝ ከእጅህ አታውጣኝ ወደ ቤቴ የመጣውን አስወጥቼ አልሰደውም ብለሃልና አንተ አስተካክለኝ ብቻዬን አልሆነልኝም አስተካከላለሁ ብዬ ያቀድኩት ብዙ ነበር ብዙ ቀን እየማልኩ እየተገዘትኩ ለማስተካከል ወስኛለሁ ግን እርዳኝ ጌታዬ አቅቶኛል እይበል ፈላሲ ዘገባ ሀበ እግዚአብሔር ይፈልጠኒኑ እምሕዝቡ እይበል ፈላሲ ዘገባ ሀበ እግዚአብሔር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የዚህ ቻናል ቤተሰቦችና የቃለ እግዚአብሔር ተከታታዮች እንደምን ሰነበታችሁ? የእግዚአብሔር ቸርነት የድንግል ማርያም አማላጅነት በእያላችሁበት ይድረሳችሁ። ዛሬ ይዤላችሁ የቀረብኩት ታሪክ በሕይወት ማዕበል ውስጥ ስለሚናወጡ ነፍሳት ነው። ፈተና ሲባል በክፍል ውስጥ የሚሰጥ ጥያቄ ብቻ አይደለም። በስራ ቦታ እግዚአብሔርን ክጂ የሚል ግፊት ሲመጣ፣ በህመም አልጋ ላይ ስንሆን ደግሞ የታለ አምላክሽ የሚል የሰይጣን ድምፅ ሲያንሾካሹክ ነው። ዛሬ የሳምራዊትንና የንስሐ አባቷን አባ ገብረ መንፈስ ቅዱስን የሕይወት ትግል እንሰማለን። እስከ መጨረሻ አብራችሁን ቆዩ። ሳምራዊት በሰንበት ትምህርት ቤት በመዝሙር ክፍሏ የምትታወቅ በትህትናዋ የምትወደድ ወጣት ነች። ነገር ግን አንድ ቀን የሕይወቷ ሰማይ መጥቆር ጀመረ። በስራ ቦታዋ ትልቅ የሙስና በረብ ተዘረጋ። ኃላፊዋ አቶ በቀለ የድርጅቱን ንብረት ለግል ጥቅሙ ለማዋል ሳምራዊት እንድትፈርምለት ይፈልጋል። ሳምራዊት እኔ የምልሽን ካላደረግሽ ነገ አቧራሽን የምታራግፊው አስቢው። እናትሽን የምታስታምሚው ባንቺ ደሞዝ ነው። ትምህርት ቤት ያሉ ወንድሞችሽ የሚበሉት ባንቺ ብር ነው። ሃይማኖተኛ ነኝ ብለሽ እነዚህ ምስኪኖች ልታስርቢ ነው ይላታል። ሳምራዊት ወደ ቤቷ ስትገባ ደግሞ ሌላ መከራ ይጠብቃታል። እናቷ በጽኑ ህመም ይሰቃያሉ። መድኃኒት መግዣ ጠፍቷል። ጓደኞቿ ደግሞ በስልክ እየደወሉ ሰሚ ሳምራዊት፣ ይሄ እኮ ዘመን ነው፣ ሁሉም ሰርቆ ነው የሚኖረው። አምላክሽ ካለ ለምን እናትሽ ታመሙ? አንዴ ፈርሚና ህይወትሽን ቀይሪ ይሏታል። ሳምራዊት በክፍሏ ውስጥ ተዘግታ መሬት ላይ ወደቀች። አምላኬ ሆይ ድምፅህ ለምን ጠፋ? የት ነህ? እያለች ምርር ብላ ለቀሰች። ጸሎት ስትጀምር አእምሮዋ ይበተናል። መጽሐፍ ስታነብ ፊደላቱ ይጠፋባታል። በማግስቱ ጠዋት ሳምራዊት በጭንቀት ደብዝዛ ወደ ንስሐ አባቷ ዘንድ አመራች። አባ ገብረ መንፈስ ቅዱስ በወይራ ዛፍ ስር ተቀምጠው መጽሐፍ ያነባሉ። ሳምራዊት ፊት ለፊታቸው ተደፍታ አባቴ ጠፋ፣ ፈጣሪ ጣለኝ መሰለኝ ብላ ስቅስቅ ብላ ለቀሰች። ንስሐ አባቷም ልጄ ሆይ ተነሺ፣ እግዚአብሔር ማንን ጣለና አንቺን ይረሳሻል? መከራኮ ለኛ እንደ ዝናብ ነው። ዝናብ ሲዘንብ መሬቱ ይረሰርሳል፣ ዘር ያበቅላል። አንቺም አሁን በመከራ ዝናብ ውስጥ ነሽ፣ ፍሬ ልታፈሪ ነውና አይዞሽ። ምንድነው ልብሽን የሰበረው አሏት። ሳምራዊትም አባቴ ፈተናው ከሁሉም አቅጣጫ መጣ፣ በስራዬ አጭበርብሪ ተባልኩ፣ እናቴ ባልጋ ላይ ናት፣ ጓደኞች ሃይማኖትሽ ምን ረባሽ እያሉ ይሳለቁብኛል። ትልቁ መከራዬ ግን ጸሎት መጥላቴ ነው። ፈተና ማለፊያ ጸሎት ፈልጌ ነበር፣ ግን አፌን መክፈት አልቻልኩም ስትል መለሰችላቸው። አባ ገብረ መንፈስ ቅዱስም ስሚኝ ልጄ፣ ሰይጣን መጀመሪያ የሚሰርቅሽ ጸሎትሽን ሳይሆን ተስፋሽን ነው። ተስፋሽን ከሰረቀሽ ደግሞ ጸሎት ይከብድብሻል። ፈተና ለክርስቲያን የእምነት ሚዛን ነው። ብር እሳት ውስጥ ሳይገባ ብሩህ አይሆንም። አንቺም በመከራ እሳት ውስጥ ሳታልፊ መንፈሳዊ አትሆኝም። ትልቁ የፈተና ማለፊያ ጸሎት እምቢ ማለት ነው። ሰይጣን ፈርሚ ሲልሽ አንቺ እምቢ ለነፍሴ በይ። አሁን ሂጅና እንዲህ ብለሽ ጸልይ። አምላኬ ሆይ አንተን ካሳዘንኩበት ንግስና አንተን ደስ ያሰኘሁበት ባርነት ይሻለኛል። ለስጋዬ ሳይሆን ለነፍሴ የሚሆን ኃይል ስጠኝ። ይህችን ጸሎት በየሰዓቱ ድጋሚያት ሲሉ መከሯት። ሳምራዊት ወደ ስራዋ ተመለሰች። ኃላፊው አቶ በቀለ ቢሮ አስጠራትና
ዛሬ ካልፈረምሽ ጥፋት ሁሉ ባንቺ ላይ አድርጌ ለፖሊስ ሰጥሻለሁ አላት። ሰይጣን በአእምሮዋ ትታሰሪያለሽ፣ እናትሽ ይሞታሉ እያለ ቢጮህም ሳምራዊት ግን በድፍረት አቶ በቀለ በስጋዬ ብታስረኝም ነፍሴን ግን ማሰር አትችልም። ለእግዚአብሔር ታማኝ ሆኜ ብታሰር ይሻለኛል፣ አልፈርምም አለችው። ወዳውኑ ከስራ ተባረረች። እቃዋን ይዛ ስትወጣ ጓደኞቿ በፌዝ ያዩዋት ነበር። ወደ ቤት ስትሄድ እናቷ በህመም ሲቃትቱ አገኘቻቸው። ያን ዕለት ማታ የሚበላ ነገር በቤቱ አልነበረም። በሶስተኛው ቀን ሳምራዊት በጉልበቷ ተንበርክካ ጌታ ሆይ አንተ ባወቅ አንተ እንዳልክ እያለች ስትጸልይ በሯ ተንኳኳ። የድርጅቱ ትልቁ ባለቤት መጥቶ ሳምራዊት አቶ በቀለ ሊያጭበረብር ሲሞክር ደርሰንበት አንቺ አልፈርምም ብለሽ መውጣትሽ ድርጅቱን አዳነው። አቶ በቀለ ታስሯል፣ አንቺ ግን የድርጅቱ ዋና ስራ አስኪያጅ ሆነሽ ተሹመሻል አሏት። እናቷም በፈጣሪ ቸርነት ተፈወሱ። ሳምራዊት የንስሐ አባቷ ደጅ ሄዳ በደስታ አለቀሰች። ንስሐ አባቷም ልጄ አየሽ አይደል እግዚአብሔር ጥሎሽ አልነበረም፣ ለትልቅ ክብር እያዘጋጀሽ እንጂ። እውነተኛ የፈተና ማለፊያ ጸሎት ንጹሕ ልብ ይዞ በትዕግስት መጠበቅ ነው። አንተው እያስተካከልክ ያዘኝ ነው የሚባለው። ከእጅህ አታውጣኝ፣ ወደ ቤቴ የመጣውን አስወጥቼ አልሰደውም ብለሃልና አንተ አስተካክለኝ። ብቻዬን አልሆነልኝም። እስተካከላለሁ ብዬ ያቀድኩት ብዙ ነበር። ብዙ ቀን እየማልኩ እየተገዘትኩ ለመስተካከል ወስኛለሁ። ግን እርዳኝ ጌታዬ፣ አቅቶኛል ማለት ያስፈልጋል። ራስን በእግዚአብሔር እጅ ወሮሮ መጣል ያስፈልጋል። ራሳችን መስራት አንችልም። በእውነት እግዚአብሔር በሚያውቀው ይህንን ነው ክርስቶስ ከኛ የሚፈልገው። ብቻችን አይሆንልንም። ከቤተ ክርስቲያን ገብተን ነው የምንስተካከለው። ሌላው የምነግራችሁ ሁለተኛው ሐሳቤ ብቻችን አንችልም በሚል ርዕስ የነገርኳችሁ ከእግዚአብሔር ተለይቶ አገልግሎት የለም። ብዙ ሰው ከእግዚአብሔር የተለየ ነው። የእግዚአብሔርን አገልግሎት ግን ያገለግላል። ሳይጸልይ ያገለግላል። ጸሎት አይጸልይም፣ ግን አገልጋይ ነው፣ ወይም አስተባባሪ ነው፣ ወይም የሆነ ነገር ኃላፊ ነው፣ ወይም የሆነ ነገር ነው ቤተ ክርስቲያን ውስጥ ግን አያገለግልም። ብቻችን ጠብ የምናደርገው ነገር የለም። ክርስቶስ ከሌለበት በአገልግሎት ውስጥ ለውጥ የለም። ስለዚህ ክርስቶስ ይዘን እናገለግል። ክርስቶስን ይዘን ለማገልገል አንደኛው ሕጉን በጠዋትም በማታም አንብቡ። እኔ እውነቴን ነው የምነግራችሁ። ሕጉን በጠዋትም በማታም አንብቡ። መጽሐፍ ቅዱስ አንብቡ። እግዚአብሔር ለሕዝቡ በመጽሐፍ ይናገራል ይላል። ሕጉን በጠዋትም በማታም ስናነብ እግዚአብሔር ከኛ ጋር ይሆናል። ተወዳጆች ሆይ ዛሬ በፈተና ውስጥ ያላችሁ ሁሉ እንደ ሳምራዊት ጽኑ። የንስሐ አባት ምክርን አትናቁ፣ ተስፋ አትቁረጡ። ጨለማው ሲበረታ ንጋቱ ቀርቧልና እግዚአብሔርን ደስ ያሰኘ ሰው ዓለም ቢጠላውም መጨረሻው ክብር ነው። አምላካችን እግዚአብሔር በፈተና ውስጥ የምንጸናበትን የቅዱሳን ትዕግስት ይስጠን።